ያለ ብሔራዊ ሎተሪ ፍቃድ ቤትም ሆነ መኪና እጣ የሚያወጡ ግለሰቦች ከ3 ዓመት እስከ 5 ዓመት ድረስ ያስቀጣል ትለናለች ጠበቃ ሰበላ ሰፋ። መጀመሪያ ይሄንን እንየው እስቲ። ዋጋ ይሄን የመሰለ ፎርድ F150 ልሸልመን ነው። አዎ በ6000 ብር ነው። አንደኛ እጣ ነው። አንደኛ እጣ ነው። በቃ ይሄ ኦኬ። ወንድ የሆነ መኪና ነው። የወንድ መኪና ነው። በጣም በቃ ይሄው እንኳን አንደኛ ባወጣለ ሁለተኛ ምንድን ነው እንግዲህ ታሪክ ያለኝ ፎርድ ይሆናል። ግን ሁለተኛ መኪና ቆንጆ ዘመናዊ አየው ቼቭሮሌ ያንተ ነው እንዴ? አዲስ ሞዴል ሁለተኛ እጣ ሶስተኛ ስንት ብር ነው? እሺ ማስተያየኛ ብር ነው ራሱ መኪና ቢትስ ወይ 2004 እንግዲህ አንደኛው እጣ አውቶማቲክ ሁለተኛው ቼቭሮሌት ነው። ሶስተኛው ቪትስ ነው። የአንዱ እጣ ዋጋ 6000 ብር ነው። እነዚህን 3 መኪናዎች ዋናቸውን ለመመለስ እንኳን ምን ያህል እጣ መቆረጥ እንዳለበት እናንተ ከገበያው አንፃር ገምቱት። ፎርድ ስንት ነው? ቼቭሮሌት ስንት ነው? ቪትስ ስንት ነው የሚለውን ነገር አስቡና ከዚህ በተጨማሪ እነዚህ እንኳን እውነተኛ ናቸው ብንል እንደዚህ ብዙ እጣ ካስቆረጡ በኋላ እያንዳንዱ ጋር የሚደውሉ ሰዎች አሉ። ይደውሉና እጣው ባልወጣበትና ባጭበረበሩበት ሁኔታ ላይ እጣው ወጥቶልሃል እና የሽማግሌ የስም ማዞሪያ ምናምን ብር ላክ ብለው ሁሉም ጋር ደግሞ እንደገና ይደውሉና ከ50 እስከ 150 ሺህ ብር ድረስ ይቀበላሉ። ብዙ ሰዎችም እንደዚህ ብለውኛል ብለው ያነጋገሩኝ ሰዎች አሉ። በጠቅላላው ግን እንደዚህ የትላልቅ ቤቶች ጭምር 40 ሚሊዮን 50 ሚሊዮን ብር የሚያወጡ ቤቶች ከዛ በላይ የሚያወጡ በዚህ በኦንላይን ሎተሪ ላይ በጣም ሲዘዋወሩ እናያለን። ሰብለ ሰፋ እንዳለችው ከ3 ዓመት እስከ 5 ዓመት የሚያስቀጣ ከሆነ ማን ነው ባለቤቱ? ማን ያስተግብር የሚል ጥያቄ ማንሳት እንወዳለን። ብሔራዊ ሎተሪ የሚባለው ድርጅት እንግዲህ ከዚህ በፊት ትውልዱን ቁማርተኞች እየገደሉን ነው ብለን በምንልበት ሰዓት ደንታ ቢስ ሆኖ ዝም ያለ ነው። ምክንያቱም ይሄ ዲጂታል ዓለም የእሱን ስራ አቃሎለታል። እድሜ ለቴሌ በቴሌ በኩል እጣ ይወጣል፣ 605 ነው። በዛ በኩል እጣ ይወጣል። እንደ ድሮ የህትመት ስራዎች የሉም። ያልተሸጡ ሎተሪዎችን መሰብሰብ የለም። በየብራንቹ ያሉን የተሸጡና ያልተሸጡ ነገሮችን ማወቅ ምናምን ስራዎች ቀለውለታል። ስለዚህ እግሩን ዘርግቶ የሚበላበት መስሪያ ቤት ሆኗል። በኢትዮጵያ ሁለተኛው ግብር የሚያስገባ ድርጅት እንደሆነ ከዚህ በፊት ሲወራ ሰምቻለሁ። ማን ያስተግብር? እነዚህ ልጆች እውነተኛዎቹን እንኳን ቢያንስ ፍቃድ አውጥተው እንዳያጭበረብሩ፣ ካጭበረብሩም የሚጠየቁበትን ሁኔታ ብሔራዊ ሎተሪ ማመቻቸት ነበረበት። እነዚህ የሚያጭበረብሩትን ደግሞ ወደ ህግ አግባብ ማድረስ ነበረበትና ይሄንን ባለማድረጉ ምክንያት አጭበርባሪዎቹም በስነ ስርዓት የሚሰሩትም ህጋዊ እስካልሆኑ ድረስ እነሱ የሚያው ናቸው እየቀጠሉ ነው ያሉት። ስለዚህ እኔ ለሰብለ ሰፋ ባለቤቱ ማን ነው? ይሄን ነገር ማን ይከታተል? ሁሉም ደንታ ቢስ ሆኗል ነው የምልሽ። ሀገራችንን አደጋ ላይ ከጣሉ ተግዳሮቶች አንዱ ቁማር ነበር። እነዚህ የቁማር ሶፍትዌሮችን ዲቨሎፕ የሚያደርጉት የውጭ ሀገራት ዜጎች ናቸው። ቼክ ሪፐብሊኮች አሉ፣ የምዕራብ አፍሪካ ሀገራት ዜጎች አሉ። መቀመጫቸው ኬንያ ነው። እንዝላሉ የኢትዮጵያ ብሔራዊ ሎተሪ አለ። ተስፈኛ ወጣት አለ። ቁማር ተጫውቼ ያልፍልኛል ብሎ ያጠራቀማትን ብር በየቀኑ የሚያስበላ ሌላው ባንዳ ኢትዮጵያዊ አለ። ከነሱ ጋር ኮላቦሬት አድርጎ ከነዚህ ወጣቶች ላይ ብር የሚለቅ ይህንን ብር ወደ ውጪ ከረንሲ ተለውጦ ለነሱ መድረስ አለበት። ስለዚህ ሌላ ኮላቦሬት ማድረግ የነበረባቸው ተቋማት ነበሩ። እነዚህ ተቋማት ከውጪ ሀገራት ብር የሚያመጡ የሚላላኩ ተቋማት ናቸው። ስም መጥቀስ አሁን ላይ አስፈላጊ አይደለም። ኦልሬዲ ስለፈረሱ ግማሹ። እነዚህ በየዓለማቱ የተበተኑ ኢትዮጵያውያን ለቤተሰቦቻቸው ብር ይልካሉ፣ በሌላ ከረንሲ ይልካሉ። እዚህ የተከማቸ ብር ነበረ። እሱን እየቀየሩ ባንዳዎቹ ወደ ኬንያ ያስኮበልሉ ነበር። ይሄን ሲምፕል እንትን ለማለት የኢትዮጵያ መንግስት እነዚህ አቋማሪ ድርጅቶች 200 ቢሊዮን ብር ታክስ አጭበርብረውኛል ብሏል። 200 ቢሊዮን ብር አስባችሁታል? ታክስ ብቻ ነው 200 ቢሊዮን ብር እያጭበረበረው። እንዲህ ሲል ብሔራዊ ሎተሪ ያን ጊዜ ብንና አለና 10 ምናምኑን አግጃለሁ አለ። ፌዴራል ፖሊስ እነዚህን አካላት ሲይዝ
እንደገና ብሔራዊ ሎተሪ ሁሉንም አግጃለሁ አላቃቸውም አለ። ገንዘባቸውን ያላወጡ ወጣቶች አሉ። ብዙ በብሔራዊ ሎተሪ እንዝላልነት ብዙ ገንዘባቸውን የተበሉ ሰዎች አሉ። ያን ጊዜ እንግዲህ እኔና በጣም ጥቂት ሰዎች ነበርን ስንታገላቸው የነበር ነው። ለዚህ ነገር ክሬዲት ሊሰጠኝ ይገባል። እንደ አዳነች አቤቤ ያሉ እስቲ እቺን ኮንዶሚኒየም ያዛት ልባል ይገባል። ነገር ግን የኔ ኮንተንት ለሽልማት እንደማይሆን አውቀዋለሁና ኦልሬዲ እነዛ ነገሮች አሁን ቦታቸው ይዘው ግማሾቹ ተይዘዋል፣ ግማሾቹ ደግሞ ፈርሰዋል። አቋማሪ ድርጅቶች በጣም በድብቅ የሚሰሩ አሁን ላይ አሉ። አሁን ደግሞ እንደገና እንዝላሉ የኢትዮጵያ ብሔራዊ ሎተሪ ያመጣብን ጣጣ ደግሞ ሎተሪ፣ ዲጂታል ሎተሪ፣ እቁቦች የሚሉ ናቸው። እነዚህንም መቆጣጠር ያለበት ራሱ ብሔራዊ ሎተሪ አስተዳደር ነው። ችግር እስካልተከሰተ ድረስ ወይም ደግሞ መንግስት የሆነ ነገር አጥቻለሁ እስካላለ ድረስ እሱ ተኝቷል። እንግዲህ በየቦታው አሁን ላይ ትክክለኛም የሚሰሩ የሚያጭበረብሩ እጣዎች አሉ። የመኪና እጣ አለ፣ የቤት እጣዎች አሉ። በጣም እያደጉ ያሉ ትላልቅ እንትኖች አሉ። ቢያንስ ህገወጦችን እንኳን ማስቀረት እንዲቻል ህጋዊዎቹን እውቅና ቢሰጣቸው፣ እውቅና ከተሰጣቸው መንግስት የራሱን ገቢ እንዲሰበስብ ምክንያት ይሆናል። ሰዎች፣ ግለሰቦች፣ ዜጎች በእነዚህ ሰዎች እንዳይበሉ ምክንያት ይሆናልና ብሔራዊ ሎተሪም ሆነ ሌላ አካል ጆሮውን ብሔራዊ ሎተሪ አይሰማም። ሲጀምር ጆሮውን ደፍኗል፣ ምቾት ላይ ነው ያለው። ቢኮዝ ከነዛ አቋማሪ ድርጅቶች ላይ ያገኛቸው ገንዘብ ገና አጥፍቶ ስላልጨረሰ ሌላ አካላት ግን እነዚህን ሰዎች ሃይበሉልን ወይም ደግሞ ህጋዊዎቹን በስነስርዓት የሚሰሩትን ፍቃድ ስጧቸውና መንግስትም ታክስ መሰብሰብ ያለበትን ታክስ ይሰስብ፣ ጆሮ ያለው ይስማ። 17 ናቸው ተብለናል። መሐመድ ጣሂር ወይም በቅጽል ስሙ ወርዲ በተባለ አስኮብ ላይ ማለት ህገወጥ ሰዎች አዘዋዋሪ ማለት ነው። በሱ ስር የተደራጁ ናቸው። እስካሁን 40,000 ኢትዮጵያውያንን ጅቡቲ፣ የመን፣ ሳውዲ አረቢያ ልከዋል። ከዚህ ውስጥ 60ዎቹ መሞታቸውን አረጋግጫለሁ ይለናል ፖሊስ። እነዚህ ናቸው እንግዲህ አዘዋዋሪዎቹን አይታችሁ ተዘዋዋሪዎቹ ምን አይነት ንቃተ ህሊና ሊኖራቸው እንደሚችል ገምቱ። እኔ አንድ ቆየት ያለች አፈታሪክ ትሁን እውነት ትሁን ሹፌሮች በብዛት ያወሯታል። እቺን አሮሲና ባሌ አካባቢ በብዛት ወደ ሳውዲ አረቢያ ይኬዳል። አንድ ለሃጂ ነው የሚኬደው፣ ሁለት ደግሞ ለሃጂ ይኬድና በዛው ይቀራል። ድሮ ቆይቷል ይሄ ነገር ከተጀመረ። እስልምና ውስጥም ያሉ ክርስትና ውስጥም ያሉ ይሄዳሉ። በብዛት የአርሱና የባሌ ልጆች ወደ ሳውዲ አረቢያ ይሄዳሉ። ወሎዬ ከሆኑ በእግራቸው ነው የሚኮበልሉት። አንድ ጊዜ አይቻችኋለሁ። ዲቼቶ የሚባልበት በባቲ አርጋችሁ ሰመራ ገብታችሁ ይነቁታል። ተሰልፈው ነው የሚሄዱት እና ኮብላይ ናቸው ብለው ነግረውኛል። እንግዲህ ከአርሲና ባሌ አካባቢ ወደ ሳውዲ አረቢያ ልካችኋለን ብለው ኮንቴነር ውስጥ ከተዋቸው ይዘዋቸው ይመጣሉ። ከ60 በላይ ናቸው እኔ የተባልኩት በጊዜውና ከዛን በሰቃ ሐይቅ መተሃራ አካባቢ ሲደርሱ ድሮ የበሰቃ ሐይቅ መንገዱ የባቡር መንገዱ በሰቃ ሐይቅን እንደዚህ አቋርጦት ነው የሚሄደው። አሁን ላይ እንትኑ በልቶታል፣ ሐይቁ ሸፍኖታል። መንገዱም በጣም የተቀረበ ነበርና እንደዚህ ኢንፍራስትራክቸሮች፣ ቤቶች ምናምን አይታዩ እና እዛ ጋር ያወርዷቸውና ሲመሽ ከማዶ የሚመጣ የመኖች ስላሉ አሁን ያለነው ጅቡቲ ነው። ይሄ ባህር ነው፣ የቀይ ባህር ነው የሚባለውና ጅቡቲ እንትኖች የመኖች ሲመጡ ተሳፈሩና ሂዱ ብለው ለቀዋቸው ሄደው እዛ ላይ ፖሊስ ያዛቸው የሚባል ነው። ወደ እውነት የተጠጋ ነው። ማረጋገጫውን ግን ላገኝ አልቻልኩም። እነዚህ ሰዎች እንግዲህ 1 ቢሊዮን ብር አካባቢ ከነዚህ ሰዎች ላይ ተቀብለዋል። ወደ ሳውዲ አረቢያ እናሻግራችኋለን ብለው። እኔ ደግሞ የማውቀውን እውነተኛ ታሪክ ልንገራችሁ። እቺ ሴትዮ ወደ ካናዳ ልካችኋለሁ ብላ በቤተ ክርስቲያን በቸርች አካባቢ ነው። አፈቀላጤ ነች፣ ምላሷ አቅላጭኖ ነው የሚሉት። ሁሉ ነገር ተጨርሶ ቪዛ ተመቶላችኋል ብላ ከ950 ሺህ ብር እስከ 1.8 ሚሊዮን ብር አካባቢ ነው የለቀመችው።
በአማራ ክልል ላይ በተለይ ጎንደር አካባቢ ለቅማለች ብርና ተደውሎ ተዘጋጁ ተብሎ ጸጉሬን ሹሩባ ተሰርቻለች። የትግሬ ሹሩባ ተሰርቼ አዳዲስ ያበሻ ልብሶች ገዝቼ ሻንጣዬን ይዤ ቤተሰቦቼን ተሰናብቼ ደህና ሁኑ ብያቸው ግምሸኙን ሰዎች አብረውኝ መጥተው አዲስ አበባ ስደርስ አለችኝ። አዲስ አበባ ስደርስ እቺ ብር የተቀበለችን ሴትዮ የለችም አለች። ብንደውልላት ምንም ስልኳ አይሰራም። ከቆይታ በኋላ ወደ ጎንደር ተመለስኩና ስንደውልላት ስልኳ ሰራለች። ያን ጊዜ ጠቅላይ ሚኒስትሩ ወደ ፓሪስ ለስራ ጉብኝት ሄደው ነበርና ጠፋሽብን እኮ ስንላት ድንገት ታዝዤ የጠቅላይ ሚኒስትሩ ፕሮቶኮል ስለሆንኩኝ ከጠቅላይ ሚኒስትሩ ጋር ወደ ፓሪስ ሄጄ ነው አለች አሉና እንደዚህ የምንታለል ሰዎች ነንና አሁንም ጥንቃቄ ያስፈልጋል።